ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ የብርቱካን ኬክ እንሰራለን። እስከ 3 እንቁላል አድርጌያለሁ። በደንብ አድርገን እንመታዋለን ማለት ነው። ከዛ ግማሽ ታይሆን 1 ብርጭቆ ወተት እናደርጋለን። እዚህ ጋር ስኳር ነው ያደረኩት። ግማሽ ብርጭቆ ስኳር፣ ግማሽ ዘይት። ዘይቱና ስኳሩ ብዙ መብዛት የለበትም እና እሱን በደንብ ሚክስ እናደርጋለን። በደንብ ኬክ በደንብ መመታት አለበት እና እንደዚህ ተመታን በኋላ እዚህ ጋር አንድ ኩባያ እንትን ማለት ነው ሀሊብ እንጨምራለን። ሀሊቡንም በደንብ አድርገን ሚክስ እናደርጋለን። ከዛ እዚህ ጋር ዱቄት አለኝ። ዱቄት እንጨምራለሁ። 1 ጣስና ግማሽ ነው። ያው 1 ጣስን መስራት ትችላላችሁ። እኔ ያው በዛ ያለ ስለምሰራ ነው። ከዛ ቤኪንግ ፓውደር ጨምራለሁ። አንድና ትንሽ አነስ ያለች ነው ጨመር ያደረኩበት ማለት ነው። ከዛ በደንብ አድርጋችሁ ተመታችሁ በኋላ መጨረሻ ላይ ደግሞ ብርቱካን ተላይ እንትን ብላችሁ በደንብ በሽሩትና በደቃቁ ማለት ነው። ልጣጩን ብቻ ነው እና ከዚህ ወደዚህ ወደ ወበናችን እንከተዋለን ማለት ነው ውዶቼ። እና ሰብስክራይብ አድርጉ፣ ኮሜንት ጻፉ፣ አስተያየት አድርጉ ውዶቼ ማሮች፣ አበረታቱኝ እና ቆንጆ ኬክ ነው፣ ሞክሩት። በጣም ነው ደስ የሚለው ሽታው። በቃ እንጃ ቃናው በጣም በቃ መንፈስ የሚከፍት ነው በቃ። እና ሰብስክራይብ አድርጉ። ለምትወዱት ደግሞ ጠቃሚ ነው ብላችሁ ታስባችሁ ሼር አድርጉልኝ ውዶቼ። እና በቀጣይ ቪዲዮ ውስጥ ከምንገናኝ መልካም። በጣም ነው የምወዳችሁ ስለምታበረታቱኝ። በጣም ነው የማመሰግነው። እባካችሁ አበረታቱኝ። ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ ፕሊዝ። እና እንደምታዩት በስመ አብ ገና ትኩስ ነው። በጣም ቆንጆ ኬክ ነው። በጣም የሆነ በቃ ሶፍት ነው ውስጡ ላይ በቃ ሶፍት ነገር ነው። እና ሞክሩትና አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶቼ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ